በጣም ቀላል ናት፣ በጣም ቀላል፣ በጣም ቀላል። ኧረ ለእግዚአብሔር እቺ ምንድን ናት? በጣም ቀላል ናት፣ በጣም ቀላል፣ በጣም ቀላል። ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ በዩቲዩብ እየመጣሁ ነው። 1 2 3 4 ምናምን ሰዎች ናቸው የሚያዩ፣ ብዙ ሰው አይልኝም። ኤኒዌይስ ግን ቢያዩም ባያዩም ለታሪክ ይቀመጣል። ስለዚህ ለዛሬ ስለ ሊሊ ጥላሁን ሽልማት ምንድነው ይሄ መጽሐፍ ነው መሰለኝ ያስመረቀችው። ሙሉ ለሙሉ አላየሁትም፣ ሙሉ ለሙሉም አላወጡትም። ቪዲዮውን ተቆራርጦ ነው የወጣው። ግን ስለሱ እስቲ አንዳንድ አስተያየት ለማውራት ነው። ያው ከሊሊ ጋር አብረን ያደግን ስለሆነ ይመለከተናል የሊሊ ጉዳይ። ኦኬ ሶ መጽሐፍ አስመረቀች ነው እንግዲህ በሚሊኒየም አዳራሽ የሊሊ መጽሐፍ ለማስመረቅ እና እንደገና በዛውም እግዚአብሔርን ለማመስገን። ሊሊ በጣም ትልቅ ዘማሪ ናት፣ እሷንም ማመስገን ይገባል ምናምን። በሱ እዚህ ሁሉ ተቃውሞ የለኝም። እኔ በጣም ወዳት ስለሆንኩ በሷ መዝሙር ነው ሁላችንም በጌታ ቤት የጠነከር ነው። አሁን ጥሩ ነው፣ ደስ ብሎኛል። እንኳን ደስ አለሽ ሊሊ፣ ደስ ብሎኛል። ፕሮግራሙ ደስ ይላል፣ ሁሉ ነገሩ ደስ ይላል በጣም። ያው የተባረከች እህት ናት ሊሊ። እንግዲህ ያው እንደሚታወቀው እግዚአብሔር የባረካት ሴት ናት፣ ትልቅ የእግዚአብሔር ሴት ናት። ስለዚህ በጣም ደስ ብሎኛል። ነገር ግን ምንድነው የመጣሁበት ዓላማ በቀጥታ ሊሊን የሚመለከት ወይም ደግሞ ሊሊን አታክ የሚያደርግ ሳይሆን ስለነበረው ፕሮግራም አንዳንድ ነገር ለማየት የተገነዘብኩት ያየሁት ነገሮች ስላሉ ማለት ነው። አሁን ፕሮግራሙ ላይ እንግዲህ እንዳልኳችሁ ሙሉ ለሙሉ አልለቀቁትም። ስለዚህ ያየነውን ብቻ ነው ማውራት የምንችለው። የሱፍ የለበሱ ሴቶች ነበሩ፣ አስተናጋጆች ናቸው መሰለኝና የወንድ ሱፍ የለበሱ ሴቶች ነበሩ እና አይ ቲንክ ጫማዋ መሄድ ስላልቻለች ይመስለኛል ሊሆን ይችላል ብዬ ነው ገምተው የወንድ ሱት የለበሰች ሴት ይዛት ወደ መድረኩ ስትወስዳት አይተናል። እና ይሄ ከምን ጋር ተመሳሰለብኝ? ቢያንሴ ያኔ ካማላ ምርጫ ሲካሄድ ስትቀሰቅስ የወንድ ሱት የለበሰች ሴት ወደ መድረክ ይዛት ተያይዘው ሶቶ ተያይዘው ሲመጡ እሱን ስላስታወሰኝ ምናልባት ሊሆንም ላይሆንም ተሳስቼም ሊሆን ይችላል የገመትኩት ግምት ማለት ነው። አሁን እሱን ስላስታወሰኝ እስቲ አንዳንድ ነገር ወዴት እየሄድን ነው ከእግዚአብሔር ቃል አኳያ እንዴት ነው ምንድን ነው የሆነ ነገር ያለው? ሰይጣን እንደ ፋሽን እያስመሰለ ይሄ እንቁራሪቱ ውሃ ውስጥ ሞቅ እያለች ነው የምትጠፋ፣ እንደሱ ሊወስደን ይሆን ወይ? እና ለጥንቃቄ እንዲሆን ብዬ ነው የወጣሁት። እና አሁን ቢያንስ ያቺን ሱፍ የለበሰች ሴት ሶቶ ተያይዘው ሲገቡ እነሱ ፐርፐዝ አላቸው፣ አላማ አላቸው። የግብረ ሰዶም መብት ይከበር የሚል ተልእኮ ያለው በቀጥታ እንትን የለውም። የሌዝቢያንስ የግብረ ሰዶም የጌይ መብት ይከበር የሚል በደንብ ፍሪደም፣ ሰው እንደፈለገ ይሁን የሚል ተልእኮ ያለው ነው። ቤተ ክርስቲያን ደግሞ ፍሪደም ከተባለ ፍሪደም በነፃነት ልንኖር ክርስቶስ ነፃ አወጣን ነው። ክርስቶስ ነፃ ካወጣን ደግሞ የክርስቶስ ትእዛዝ የኢየሱስ ክርስቶስ ትእዛዛትን በማክበር ነው ነፃነታችን የምናውቀው። እና አሁን ኮፒ የተደረገ ነገር አለ። ምናልባት ባለማወቅ ሊሆን ይችላል፣ ግን አሁን ማወቅ አለባችሁ እንዲህ አይነት ነገሮች። ቢያንሴ ለምንድን ነው ወንድ ይዛ የወንድ አለባበስ ለብሳ ይዛ የወጣችው? መልእክት አለው። ሊሊ ግን የእሱ መልእክት ይሄንን መልእክት ገብቷት ላይሆን ይችላል። እንደዛ ሶቶ ይዛ ወንድ የለበሰች ይዛ ስትሄድ በጣም የሚያስደነግጥ ነገር ነው እና አለማስተዋል ነው።
አሁን ማስተዋል አለብን ለማለት ፈልጌ ነው። ሲጀመር ለምንድን ነው ሴቶቹ የወንድ ልብስ የለበሱት? አንደኛ አሁን እንመጣበታለን። የአብይ አህመድ መንግስት ምን እየሆነ እንዳለ እናየዋለን። ለምን የወንድ ልብስ ለበሱ? ሁለተኛ ለምንድን ነው ሊሊስ በራሷ ፈቃድ እንደዛ ተይዛ የሄደችው? ቤት ያለች አዜብ አለች አጠገቧና እነሱን መያዝ ትችል ነበር። ስለዚህ እንደ ፋሽን መስሏቸው የሆኑ ይሄን የሚያደርጉት ወይስ ባለማወቅ ነው ወይ ወይስ ደግሞ በአውቀው ነው ወይ የሚል ጥያቄ ያስነሳባቸዋል። አሁን ከዚህ በፊት የቢሊ ግርሃም ልጅ መጥቶ ክሩሴድ ሲያካሄድ ብዙ ነገሮች ተብለዋል። እንግዲህ ስለሱ ዲቴል አልገባም። አብረቅራቂ ነገሮች እናያለን፣ አንጸባራቂ ነገሮች እናያለን። ሞር ሰዎች የራሳቸውን ክብር የሚያሳዩበት እንጂ የክርስቶስን ከፍታ የክርስቶስን ክብር የሚያሳዩበት እየሆነ ስላልመሰለኝ ነው። እንደገና ደግሞ ከኢትዮጵያ ብልጽግና ጋር ተያይዞ ወዴት እየሄድን ነው? መጽሐፈ ዳንኤል ላይ የተነበየው ትንቢት እየተፈጸመ የሆነ ወይ? እንግዲህ ቤተ ክርስቲያን ፋሽናብል ከሆነች ሞደርን እየሆነች ከመጣች ዘመናዊነትና አብረቅራቂነትን እያየች ከመጣች እንግዲያውስ መመርመር አለብን ብዬ መጽሐፍ ቅዱስን ምን እየሆን ነው ያለ ነው ወይ ሰይጣን እያሟሟቀ እንዳይወስደን ብዬ ነው። አሁን ቤተ ክርስቲያን ቅድስና አይታይባትም። ሌባ በስቷል፣ ውሸታም በስቷል፣ ሌሎች ኃጢአቶችም በስተዋል እንግዲህ እንደምናውቀው እና እነዚህ ሁሉ ማብረቅረቅ በስቷል፣ ሀብታም በስቷል፣ ባለጸጋ በስቷል። እነዚህ ሁሉ ነገሮች እንግዲህ ድሮ ቤተክርስቲያን ሲባል በተለይ የኢትዮጵያ ቤተክርስቲያን ድሃ ነው የነበረችው አይደል? በጣም ድሃ። ይሄ እንጨት ምንድን ነው የሚባል ይሄ አጠና ድንጋይና ድንጋይ ተደርጎ እንደ አግዳሚ እንደሱ የሚመለክበት ዘመን ሁሉ ነበረ። ከዛ በኋላ አግዳሚ ሆነ፣ ከዛ በኋላ ኤላስቲክ ሆነ። አሁን ደግሞ አብረቅርቆ ሶፋ እየሆነ በጣም ከተቀመጣችሁ ማትነሱበት አይነት ወንበር እየሆነ ነው። ማለት ቤተክርስቲያን ይሄ ነው ወይ ተልእኮ? ለድሆች መድረስ አይደለም ወይ? እና በቃ የቤተክርስቲያን ውስጥ ያለው ሰው ደልቧል፣ አብረቅርቋል። የብልጽግና ዘመን፣ የአክዓብ ዘመን፣ የኤልዛቤል ዘመን ይመስላል። ስለዚህ ከመጽሐፍ ቅዱስ አኳያ እንዴት ነው የምናየው? አሁን እዚህ ጋር ምን ይላል እንግዲህ መጽሐፈ ዳንኤል ምዕራፍ 11 ቁጥር 40 ከ41 ጀምሮ ባነበው ወደ መልካሚቱ ምድር ይገባል፣ ብዙ አገሮች ይወድቃሉ። ነገር ግን ኤዶምያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁንም በአገሮች ላይ ይዘረጋል። የግብፅ ምድር አታመልጥም። በወርቅና በብርም መዝገብ ላይ በከበረችም የግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎች ይከተሉታል። በጣም የሚገርማችሁ ነገር አሁን እያየነ ያለነው ነገር ነው። ይሄ እንግዲህ አሁን የኢትዮጵያ ብልጽግና እንግዲህ ኢትዮጵያ 3000 ዓመት ታሪክ ያላት ናት። በ3000 ዓመት በጣም ስትራግል ስታረግ የኖረች ሀገር ናት። አሁን ግን ኦቨርናይት በቃ አዲስ ነገር ተከስቶ በጣም የሚያስደንቁ ነገሮች፣ ፈጣን የሆነ እድገት እያየን ነው ያለ ነው። ይሄ የጤና አይመስለኝም። ለምሳሌ በግሌ ጤና አይመስለኝም። ማለት የእግዚአብሔር የሆነ በረከት ጥቂት በጥቂት በሁሉ አቅጣጫ የሚሄድ ነው። የዚህ ግን የሆነ አንድ ሳይድ ይዞ በጣም ሰማይ ጠቀስ ፎቅ አለ፣ እንደገና ደግሞ በጣም ዝቅተኛ የሆነ እንትን አለ። ባላንሱን ያልጠበቀ እድገት ነው እያየን ያለ ነው። ይሄ ጤና አይመስለኝም። ሌላው እንግዲህ ፕራይም ሚኒስተር አብይ አህመድ ባለፈው እኛ እዚህ ዝም ብለን እንጨቃጨቃለን ትግራይ፣ አማራ፣ ኦሮሞ ምናምን እያለን አሁን የሚመጣው ጀነሬሽን የሚመጣው ጊዜ በጣም ጭንቅላት ተነቅሎ የሚተከልበት እንዲህ አንድ ምንድን ነው ይሄ እርሻ በቴክኖሎጂ የሚታረስበት እንደገና ደግሞ
ሕክምናው በጣም የሚበለጽግበት ምግብ በቃ ጠረጴዛችሁ ላይ ቁጭ ብላችሁ እንዲህ አይነት የቅዠት ነገሮች እየሰማን ነው ያለ። የእግዚአብሔር ተቃራኒ የሆነ ነገር ነው። ጌታ ኢየሱስ ክርስቶስ እንግዲህ እኛ አሁን ኢየሱስ ክርስቶስን ነው መስማት ያለበት። በተለይ ስለ መጨረሻው ዘመን ያስተማረው ኢየሱስ ስለሆነ አሁን ይሄ ብልጽግና የሚባለው የምድራዊ ነገሮችን ማጋነን ለምሳሌ የሚመጣው ዘመን በቃ አልጋችሁ ላይ ቁጭ ብላችሁ ተኝታችሁ ሳላችሁ ተቀስቅሳችሁ ቁርስ የምትበሉበት በባንድ እዚህ የምትቀሰቀሱበት በኦርኬስትራ እንደሱ አይነት ፕሮፓጋንዳ ነው እየሰማን ያለ። በጣም የተመቻቸ ኑሮ ይሄ ጉስቁልና ኑሮ አብቅቶ በጣም አስፋልቱ እንደ ስፖንጅ የሚሆንበት ዘመን እየመጣልን ነው። እንደዛ አይነት ዘመን ነው የምንመጣው። ስለዚህ እንንቃ፣ እንዘጋጅ፣ ከወዲሁ ተዘጋጅተን ጠብቅ የሚል አይነት ስብከት ነው የምንሰማው። ይሄ አሁን ባለፈው ነግሬያቸዋለሁ። የሐሰተኛው ክርስቶስ የብልጽግና ስብከት ነው። ኢየሱስ ክርስቶስ ምንድን ነው ስለ መጨረሻ ዘመን ያስተማረ? ስለ መጨረሻ ዘመን ያስተማረ ስለምትበሉ ስለምትጠጡት ነገር ስለምትለብሱት አትጨነቁ። ፎከስ አላደረገም። ይሄ ምድራዊ ነገር ላይ ትኩረት አላረገም። ኢየሱስ ክርስቶስ ትኩረት አላረገም። ለምንድን ነው እኛ ትኩረት የምናረገው? ሲጀመር እግዚአብሔር ከዘፍጥረት ጀምራችሁ እስከ ራእይ ድረስ ብታነቡ እግዚአብሔር እርሻ ላይ ምግብ እንደሚያስፈልገን፣ መጠለያ እንደሚያስፈልገን፣ ልብስ እንደሚያስፈልገን ሐዋርያ ጳውሎስ እንደተናገረው የምበላው የምጠጣው የምለብሰው የማድርበት ካለ ይበቃኛል ነው። የእግዚአብሔር ተልእኮ ይሄ ነው በቃ። ምክንያቱም ይቺ ምድር የምታልፍ ስለሆነች ጊዜያዊ መኖሪያችን ስለሆነ እዚህ ምድር ላይ እንደዚህ አብረቅርቀን አሸብርቀን እንድንኖር አይደለም የእግዚአብሔር ፈቃድ። በቃ መተላለፊያ ነው። ጌታ ኢየሱስ ክርስቶስ እንዳለው እኔ እመጣለሁ፣ ስፍራን አዘጋጅላችኋለሁ፣ ሄዳለሁ አለ። ተመልሼ እመጣለሁ፣ ወስዳችኋለሁ፣ እኔ ባለሁበት እናንተ ትሆናላችሁ። ስለዚህ ለጊዜው ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት፣ ስለምታጌጡበት ነገር አትጨነቁ። አያስፈልግም። የምድር አበቦችን ይዩ። ሰሎሞን እንኳን እንደነሱ አልለበሰም። የሰማይ አባታችሁ የሚያስፈልጋችሁ የሚያስፈልገን ኤክስትራ ነገር አልተባለም። እኔ የምለው በቃ ክርስትና ከተባለ እንደ ክርስቲያን እንኖር እንጂ ወይም ደግሞ ጥሎ ወደ ዓለም መሄድ ነው። ስለዚህ ትኩረት ያልተሰጠበት ነገር ላይ አሁን እየተሰበክን ያለ ነው። በጣም አንጸባራቂ ዘመን እየመጣ እንደሆነ፣ አብረቅራቂ ዘመን እየመጣ እንደሆነ ነው። ኢየሱስ ክርስቶስን እንጠብቅ ወይስ አብረቅራቂ ነገር እንጠብቅ? አንጸባራቂ ነገር እንጠብቅ? እና እንደዚህ ነው የምታዩት። አሁን ቤተክርስቲያን በጣም እንትን የለባትም፣ ውጊያ የለባትም፣ ሰልፍ የለባትም። ከማጋ ተስማምታ እንደምትኖር ራሱ ግራ ነው የሚገባችሁ። ጌታ ኢየሱስ ክርስቶስ ግን በዓለም ሳላችሁ መከራ አለባችሁ፣ እኔን አሳደውኝ ከሆነ እናንተን ያሳዳችኋል፣ እኔን አስረውኝ ከሆነ እኔን ገርፈውኝ ከሆነ እናንተ እኔ ላይ ያረጉትን እናንተም ላይ ያደርጋሉ። ስለዚህ በዓለም ሳላችሁ ስደት አለባችሁ፣ መከራ አለባችሁ፣ ረሃብ አለባችሁ፣ መጠማት አለባችሁ፣ እርዛት ይኖራል ምናምን። ነገር ግን አይዟችሁ እኔ ዓለምን ብያለሁ አሸንፌያለሁ። መከራው ግን አለ፣ ስደት መሰደድ አለ። ኢየሱስ ክርስቶስ ከሄደ በኋላ ወዲያው ሐዋርያት ብዙ ስደት እንደደረሰባቸው እናያለን። እና የሚቃወም የለም። ቤተክርስቲያን ከዓለም ጋር ተስማምታለች፣ ተመቻችታለች፣ በጣም ተመቻችታለች። ይሄ አሁን ጥሩ አይደለም። ዓለማዊ ሆናለች እኮ በጣም እኮ የሚገርም አብረቅርቃ አሸብርቃ ነው እያየናት ያለ ነው። ስለዚህ አሁን የእግዚአብሔር ተቃራኒ ነገር ነው። እግዚአብሔር ቃል ጋራ ማሄድ ነገር ነው ማለት ስንኖር በመጠን እንድንኖር ነው የተፈቀደው። ሲቀጥል ደግሞ እግዚአብሔርን ለመምሰል ራሳችንን በማለማመድ ነው የምንኖረው እንጂ ተመቻችተን በቃ እየዘለልን በእርግጠኝነት አሁን ያሉት ቸርቾች እግዚአብሔር አለ ብዬ መገመት በጣም ይከብደኛል። ምክንያቱም ሰው የራሱን ክብር የሚጠብቅበት ነው፣ የራሱን ማብረቅረቅ ማሸብረቅ የሚጠብቅበት እንጂ እግዚአብሔር እንዲያውም የተረሳ ነው ይመስለኝ። በጉባኤዎች ውስጥ እግዚአብሔር የሚከበር አይመስለኝም ሳስበው። ይሄ የሚያሳየን አሁን ዳንኤል መጽሐፍ ላይ እንዳየሁት ነው። የኢትዮጵያ እንደምትከተለው አሁን
ኢትዮጵያ ትከተለዋለች ነው የሚለው። ይሄን ቃል ወዴትም ልናደርገው አንችልም። ነገር ግን ቤተ ክርስቲያን መንቃት አለባት ነው። እያሟሟቀ እንዳይወስደን መንቃት አለ። ኢትዮጵያ ትከተላለች ማለት ቤተ ክርስቲያንን አይወክልም። ሌሎች አህዛብ የሆኑ ሰዎች፣ መንግስታት፣ እነዚህን የመሳሰል አሁን በመንግስት ነው የመጣው። አሁን እንግዲህ አጅሬው ማለት ነው መንግስት ሆኖ መጡ እና ቤተ ክርስቲያን ተቆጣጥሯል። እኔም የሚታየኝ መንግስት ሆኖ መጥቶ ክርስቲያን ነኝ ብሎ መጥቷል። ይሄ እኮ ነው አሁን ቤተ ክርስቲያን ጠቅላላ በቃ የመንግስት ተከታይ ይሆናል። አሁን ለምሳሌ ጸሎት የሚሰጣችሁ ቤተ ክርስቲያን ጸሎት ምን መጸለይ እንዳለባት የሚሰጣት ከቤተ መንግስት ነው የሚሰጣት። ስብከት ከቤተ መንግስት ነው የሚሰጣት። ተዘጋጅቶ ከቤተ መንግስት ነው የሚሰጣው። የራሷ የሆነ ነገር የላትም የኢትዮጵያ ቤተ ክርስቲያን ነው። የጸሎት ርዕስ እንኳን የሚሰጠው ከቤተ መንግስት ነው። ስለዚህ መንግስትና ቤተ ክርስቲያን ምን አገናኛቸው? አይገናኝ። ግራና ቀኝ መንግስትና ቤተ ክርስቲያን ግራና ቀኝ። ይሄ የሚያሳየን አሁን ይሄ ዳንኤል ላይ የተጻፈው መልእክት ነው፣ ትንቢት ነው። የኢትዮጵያ ሰዎች ይከተሉታል። ማንን? ሐሰተኛው ክርስቶስ። ሐሰተኛው ክርስቶስ ማን ነው? ዳንኤል መጽሐፍን ማንበቡ ብዙ እንግዲህ ኃይላት ይኖራሉ። ዳንኤል ላይ ሄዳችሁ ስታነቡ እነዚህ ኃይላት እርስ በርስ የራሳቸው ፉክክር መንግስታት ናቸው። እንግዲህ ቀንድ የሚላቸው ራስ የሚላቸው መንግስታት ናቸው። እነዚህ መንግስታት ሄዶ ተፎካክረው እንግዲህ አንድ ቀንድ ትወጣለች ይላል ከሱ መሀል ያችን ቀንድ። ስለዚህ እሱን ይከተሉታል ነው። እኔ ሳልሆን መጽሐፍ ቅዱስ ነው። አሁን እያየነ ያለነው ነገር እንደዛ በቃ ምርጦቹን የተመረጡትን እንኳን እስኪያስት ድረስ የሚለው እያየን ነው ያለው ነው። የተመረጡትን ሲስቱ እያየን ነው ያለው እና ክርስቲያን የሆናችሁ በማስተዋል የእግዚአብሔር ቃል ዕውቀት የሚያስፈልገው ለዚህ ነው። በማስተዋል ብናረግ ጥሩ ነው። በማስተዋል አሁን ኢትዮጵያ ውስጥ ክህሎት የሚል ፊልም ተሰርቷል። ክህሎት ምንድን ነው የሚያሳይ? ክህሎትን የሰሩት ክርስቲያኖች ናቸው። እነ ሀረገወይን አሰፋ፣ እነ ሳራ መሐመድ የመሳሰሉት ክርስቲያኖች ናቸው የሰሩት። ክህሎት የሚያሳያቸው የወደፊት የሚመጣው ቅዠት የኢየሱስ ክርስቶስ የነገረን ተስፋ ተቃራኒ ነው የሚያሳይ ክህሎት። ማነው የሰራው? ክርስቲያኖች ናቸው የሰሩት። በቅዠት ልንኖር ነው እንዴ? እኔ እኮ በጣም እኮ ነው የሚገርመኝ። ማስተዋል እኮ ይጠይቅ የእግዚአብሔርን ቃል። አይ እግዚአብሔር እኮ ድህነት አይወድም፣ እግዚአብሔር ያበለጽጋል። እኔ እግዚአብሔር ያበለጽጋል የሚል ቃል አንብቤ አላውቅም። እግዚአብሔር ያድህያልም አንብቤ አላውቅም። እግዚአብሔር ያኖራል ነው መኖሪያ፣ የዘላለም አምላክ እሱን ነው ያነበብኩት። ያበለጽጋልም ያድህያልም ማለት እግዚአብሔር ይባርካል። በመውጣት ይባርካል፣ በመግባት ይባርካል፣ በጤናህ ይባርካል፣ እርሻህን ይባርካል፣ ልጆችን ይባርካል፣ እንስሶችን ይባርካል፣ ያለህን ነገር ይባርካል፣ የረገጥከው ይባርካል፣ ጥቂቱን ያበዛልሃል፣ የላብህን ፍሬ ነው። ማሸብረቅ ያሸበርቃል አልተባለም። ኦኬ ያ የምታገኛትን ደግሞ እሷን ያበዛልሃል። ጌታ ኢየሱስ ክርስቶስ እንደዛ ነው ያደረገው። 2 ዓሣና 5 ዳቦ 5000 ሰው በልቶ 12 መሶብ እንደተነሳ መጽሐፍ ቅዱስ ይናገራል። ይሄ ነው የእግዚአብሔር በረከት። ያለህን ይባርካል። ትሰራለህ፣ ትጥራለህ፣ ያንን የጣርከውን የሰራኸውን ደሞዝህን እሱን ይባርካል፣ ያበለጽጋል። ከየት አምጥታችሁ እንደምታወሩ ራሱ እኮ ግራ እኮ ነው። ምንድን ነው የሚያበለጽግ? ምን ለመሆን ነው የምትበለጽገው? ሲጀምር ትበላለህ፣ ትጠጣለህ፣ ትለብሳለህ፣ ትሰራለህ። በቃ የሚያስፈልግህ ይሄ እኮ ጊዜያዊ መኖሪያ ነው። ይሄ መኖሪያ የዘላለም አምላክ እግዚአብሔር። ኦኬ ስለዚህ አሁን በቃ የምናየው ማሸብረቅ ነው። ኢትዮጵያ ውስጥ በቃ ማሸብረቅ፣ ማብረቅረቅ፣ በቃ ኮንፈረንስ ይባልና ሰው ያብረቀርቃል፣ ያሸበርቃል። የእግዚአብሔር ስም እየከበረ አይመስለኝም። ለበቤሳ
የራስ ማንነት መሞጋገሻ ነው። መድረክ ላይ አንተ እንዲና አንቺ እንዲነሽ መባባያ እየሆነ ነው ያለው ክርስትናው። ከመንግስት ጋር ተስማምቶ ተቃውሞ የለበትም ሲባል እግዚአብሔር የሰጠን የጸለይ ነው ጸሎት ነው እንደዚህ የመጣው ይባላል። ግን እውነታው ግን እሱ አይደለም። እውነታው ውስጡ ስንት ዘራፊ፣ ሌባ እና ውሸታም፣ አታላይ፣ ወንበዴ፣ አጭበርባሪ በዛበት በደሞዝህ እንዲህ ስለማታሸበርቅ በደሞዝ እንደዚህ አያሸበርቅም። ሲጀመር የእግዚአብሔር በረከትና የዚህ የሰይጣን ብልጽግና በማየት ይታወቃል። እንደዚህ አይታችሁ ታውቁታላችሁ። ይታወቃል። የእግዚአብሔር ሰው ከሆናችሁ ይታወቃል። ሞገስ አለበት። የእግዚአብሔር በረከት ክብር አለበት። ስለዚህ አሁን ሰዎችን ለመውቀስ ምንድነው ቶርች ለማድረግ ምናምን ወይም ደግሞ አይደለም፣ ጥንቃቄ እንድናረግ ነው። ንስሐ ገብተን ተስተካክለን ጊዜውን እንድንመረምር እንዳንጠፋ እኮ ነው። ይሄ እንዲህ ሞቅ ሞቅ እያደረገ እንደ እንቁራሪቷ ማለት ነው እንደሱ እንዳይወስድ መጠንቀቅ አለብን። አሁን በቃ በጣም በጥንቃቄ የምናልፍበት ዘመን ነው። በጣም ነቅተን እንደ ቆቅ በቃ እንደዚህ ነቅተን ነው የምናየው። ይሄ በክርስትና ስም በየዋህነት እንደ ድሮ መሄድ አይቻልም። አሁን እንደ ድሮ አይደለም ክርስትናው ራሱ። ስለዚህ ቤተክርስቲያን ስትሄዱ በቃ እያንዳንዱ የራሱን መዳን መፈጸም አለበት። በማስተዋል መመላለስ አለበት። ባለማስተዋል የማያስተውል ህዝብ ምን ይላል ነው ይገለበጣሉ። የማያስተውል መገልበጥ አለው። አሁን ክርስቲያን ነኝ ብላችሁ በቃ እኔ በቃ ጽድቁ በቃ ጻድቅ ነኝ ብፁዕ ቅዱስ ነኝ ብላችሁ ተጠንቅቃችሁ እንኳን እያኖራችሁ እያላችሁ ማስተዋል ከሌላችሁ ግን ልትገለበጡ ትችላላችሁ ማለት ነው። ብዙዎች እየተገለበጡ እያየናቸው የእግዚአብሔር ሰዎች ያልናቸው ትልልቅ ሰዎች ያልናቸው ተገልብጠው አይተናል፣ እያየን ነው ያለነው። ስለዚህ ጥንቃቄ ማድረግ ጥሩ ነው። ዛሬ አሁን የመጣሁበት የሊሊ ወንድ ልብስ ከለበሰች ጋር ሶቶ ይዞ መሄድ ከዓለማዊ ኮፒ ተደርጎ እንደዚህ አይነት በጣም ቤተክርስቲያን ውስጥ ትንሽ ይከብዳል። ከዚህ በፊት አንድ የትግርኛ ዘፋኝ ማህሌት ትባላለች። እቺ ካርዲቢ የምትባል ዘፋኝ ያለች እንደዚህ መቼም ቲክቶክ ላይ ምናምን ታያላችሁና እንትኑ ይሄ ማይክሮፎኑ ወረወረች የሆነ ሰው ውሃ ሲደፋባት ማለት ነው። ከዛ ማህሌት ደግሞ መቀሌ ሄዳ የሆነ ሰው መጥቶ ጆሮዋ ላይ ሹክ ይላታል የሆነ መጥፎ ቃል መሰለኝ እና ወርውራ ጀርባውን መታችው እና አሁን ይሄ ኮፒ የተደረገ ኮፒ አታድርጉ፣ ራሳችሁን ሁኑ። እነዚህ ኮፒ የምታረጓቸው ሰዎች እኮ እዚህ ግቡ የሚባሉ ሰዎች አይደሉም። እውነት ለመናገር ከሆነ አሁን ሰውን ሁሉ በማን አውቀዋለሁ ነው የሚለው፣ በክርስቶስ አውቀዋለሁ አይደል? እነዚህ አሁን ኮፒ የምታረጓቸው ሰዎች በመጽሐፍ ቅዱስ ስትመረምሯቸው ኮፒ የሚደረጉ ሰዎች አይደሉም። እስካን ስታረጓቸው ኮፒ የሚደረጉ ሰዎች አይደሉም። ምንም እንትን የላቸው ምናቸው ነው ኮፒ የምታረገው? ምን አላቸውና ለራሳቸው ገንዘብ ብቻ እኮ ነው ያለን። ገንዘብና ዝናና ስም አላቸው። በመጽሐፍ ቅዱስ ሲመረመሩ ዜሮ ናቸው፣ ምንም የላቸው። ስለዚህ ራሳችሁን ሁኑ። አሁን ይሄ እንደዚህ ምንድን ነው? ቢያንስ ወንድ የለበሰች ሌዝቢያን ይዛ ስትሄድ እኮ 10 ሚሊዮን ዶላር ተከፍሏል እሱን ለመስራት። ይሄ እግዚአብሔር ቤት በነፃ ነው። ሶቶ ምን የወንድ የለበሰ ሶቶ ምን አስደረገ? ባይዘወይ ሊሊ መቼም ሊሊን የሚያክል ዘማሪ ማለት የሴቶች ዘማሪ በጣም የተባረከች በጣም የገነነች፣ እንደሷ የገነነ የለም ኢትዮጵያ ውስጥ አይደለም። ግን አንዳንድ ጊዜ የምታረጋቸው ነገሮች የሰውን ልብ የሚያሳዝኑ ነገሮች አሏት። አንዳንድ ጊዜ ሊሊ ራሱ ምናልባት ሌላ ሰው ነግሯችሁ ላይሆን ይችላል። እኔ ዛሬ ነግራችኋለሁ። ከዚህ በፊትም እንደዚህ አዋሳ ሄዳ ይዛ ኢትዮጵያ እያለች
የእግዚአብሔርን ሕዝብ አሳዝና ነው የወረደችው ከመድረክ ባለባበሷ ማለት ነው። እና እንዲህ አይነት ድፍረቶች አሏት። 2-3 ጊዜ ነቀፌታ ደርሶባታል እና አልታረመችም። አሁን ምንም እንኳን የተባረከች እግዚአብሔር ሴት ብትሆንም ግን አንዳንድ የምታደርጋቸው ነገሮች ደግሞ የድፍረት የተሞላበት ስለሆነ ልትታረም ይገባታል። ወንድ የለበሰች አሁን የአብይ አህመድ መንግስት ነው ይሄንን ያዘጋጀው። አያቸው አይደለም? የአብይ አህመድ መንግስት በቀጥታ የዘንዶውን ተግባር የአንቲክራይስት የሐሰተኛው ክርስቶስ መንገድ የሚያዘጋጅ ፖለቲካ አይደለም። አሁን ይሄን እንግዲህ ክርስቲያን ነኝ ነው የሚለው እንደነገርኳችሁ ከቤተ መንግስት ነው የጸሎት ርዕስ ሳይቀር ፕሮግራም የሚወጣው የሚነደፈው ከቤተ መንግስት ነው። ይሄ ፕሮግራም አሁን የተነደፈው ፕሮግራም የተሰራው በቤተ መንግስት ትዕዛዝ ነው በእርግጠኝነት ነግራችሁ። ምክንያቱም ይናገራል። የወንድ ልብስ ሴት ልጅ ለምንድን ነው የምትለብሰው? አያችሁ፣ ቤተ መንግስት ያዘጋጀው ፕሮግራም ነው። የአብይ አህመድ መንግስት በቀጥታ መንግስትን በሃይማኖት ውስጥ ገብቶ ሃይማኖትን ለክፋት እየተጠቀሙበት ያለ መንግስት ነው። ለሰይጣናዊ አሰራር እየተጠቀሙበት ያለ የወንድ ልብስ አልብሶ ሶቶ ተያይዛ እንድትሄድ ያደረገው መንግስት ነው። ፐርፐዝ ነው። ሊሊ ታዋቂ ሰው ስለሆነች በዓለም በኢትዮጵያውያን ዘንድ በኦርቶዶክሱ በፕሮቴስታንቱ በእስልምናው የታወቀች ስለሆነች ተወዳጅ ስለሆነች ፐርፐዝሊ የተደረገ መንግስት የአብይ መንግስት ያደረገው እሷ ላታውቀው ትችላለች። ሶቶ ተያይዘሽ ሂጂ ተብሎ በስነ ስርዓት ማስተዋል አለብን። ስለዚህ ሊሊም 2-3 ጊዜ ተገሰጸሻል፣ አልታረምሽም። አሁን መገሰጽ አለብሽ። እንዲህ አይነት ነገሮች እምቢ ማለት መቻል አለብሽ። ሊሊ እግዚአብሔርን የምትወድ ሴት ናት። ኑሯ እግዚአብሔርን ያደረገች ሴት ናት። ሁሉ ነገሯ እግዚአብሔር ነው። እግዚአብሔር የምታስቀድም ሴት፣ በዚህ ምንም ጥያቄ የለውም። ግን አንዳንድ የምታደርጋቸው ነገሮች መንግስት ቢልሽም ህዝብ ማንም ቢልሽ የራስሽ የሆነ አቋምና ትንትን ሊኖርሽ ያስፈልጋል። መጠቀሚያ ሊያደርጉሽ ስለሚችሉ ማለት ነው። ሌላው ባለፈው እኔ ሳስብ ነበረ ሊሊ ያለች ሶፊያ ሽባባው እንደዚህ አሁን የክርስቲያኑ ፓብሊክ ፊገር ናቸው በጣም ሊሊ። በተለይ ደግሞ ሶፊያ ሽባባው በጣም ዓለማውያን የሚከተሏት ሴት ስለሆነች አሁን እነዚህ ሴቶች አላገቡም፣ ባል የላቸውም። እንደኔ ባል ማግባት አለባቸው። ከዚህ በፊትም ሰርቼበታለሁ፣ እንትኑ ተናግሬ ነበር። አሁን ደናግል ቢሆኑ ኦኬ በድንግልናቸው ሊጨርሱ ነው ተብሎ ዝም ይባል ነበር። አሁን እነዚህ ሴቶች አግብተው የፈቱ ናቸው። ስለዚህ ወይ ባል መሰናከያ ላለመሆን አሁን ህዝብ የሚከተላቸው ስለሆኑ ጥንቃቄ ማድረግ ስላለባቸው ማለት ነው። ምንም እንኳን የራሳቸው የፐርሰናል ላይፍ ቢሆንም ግን ፓብሊክ ፊገር ናቸው። ከዚህ በፊት አግቡ ብዬ መክሬያለሁ። የምታገቢው ለምንድን ነው? አንደኛ ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ስለተጻፈ ከእግዚአብሔር ቃል ውጪ መሆን ስለማይቻል ሰው ለሴክስ ብቻ አይደለም የሚያገባው፣ አብሮ ስታጠፋ የሚያርም፣ የሚደግፍ፣ የሚመክር ረዳት ያስፈልጋል ለሰው ልጅ፣ ለወንድም ለሴትም። ስለዚህ አሁን ይሄ ጉለት ይታይባቸዋል። እነዚህ ሴቶች በጣም ተወዳጆች ናቸው፣ በፍቅር ነው ሰው የሚወዳቸው። አሁን ጉለት ግን አለባቸው። የሚያደርጉት አሁን ባል ቢኖራቸው አይ እንደዚህማ አታረጊም ይላታል። እሷም ደግሞ እንደዛ እየተተራረሙ ይሄዳሉ። ህዝብን እናገለግላለን እስካሉ ድረስ በጣም ጥንቃቄ ይጠይቃል። እና ልብሷ፣ አለባበሷ በጣም ቆንጆ ነው። እንደምታዩት እንግዲህ ቆንጆ ሆና ነው የወጣቸው፣ አሸብርቃ ነው የወጣቸው። በጣም ጥሩ ነው፣ እግዚአብሔር ይመስገን። ልብሷን ዲዛይን ያደረገችላት ሳራ መሐመድ ናት። ሳራ መሐመድ ማን ናት? ሳራ መሐመድ የአብይ አህመድ ቀኝ እጅ ናት። ሳራ መሐመድ እና ሀረገወይን አሰፋ
አሁን ደግሞ ሸዋን ግዛው የሚባል አርቲስት ገብቷል። የሸዋን ግዛውን በደንብ አላጣራሙ። የሳራ መሐመድ እና የሀረገወይን አሁን ጠፋ እያለች መታለች። እነዚህ የመንግስት ቀኝ እጆች ናቸው፣ ክርስቲያኖች ናቸው ብዬ እኔ እምነት የለኝም በግሌ። አሁን ምንድነው እቺ ደግሞ አለች ማስተዋል የምትባል ወጣት ልጅ ደግሞ አለች። እሷም ክርስቲያን ነኝ ብላ ወደ ቸርች ጆይን አድርጋለች። እነዚህ ሁሉ ሌላ ዓላማ ተልእኮ ያላቸው ናቸው ማለት ነው፣ በእኔ ግምት ማለት ነው። ስለዚህ የተያያዘ ነው። አያችሁ በቃ እንዴት በቃ ይሄ በሞኖፖል ይዘውታል። መንግስትንም ቤተክርስቲያንም ተቆጣጥረውታል። በቃ ቤተክርስቲያን በአሁኑ ሰዓት መንግስት በሚሰጣት መመሪያ ነው እየሄደች ያለችው እና ህዝበ ክርስቲያኑ ማስተዋል መቻል አለበት። ለእኔም ጸልዩልኝ እንዳስተውል፣ መጨረሻ እንዳልጠፋ፣ መጨረሻ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ስለሚል አስተምረን ወይም ደግሞ መክረን ወይም አንቅተን የተጣልን እንዳንሆን ለእኔም ጸልዩልኝ። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። ቴንኪዩ ባይ